400 ሺህ ብር እየተከፈለ ባንዴ ወደ አዲስ አበባ ይገባሉ። መታወቂያ ተሰርቶላቸው ይሄ እየተፈጸመ ነው። ይሄንን ያደረገ ቢዝነስ ውስጥ የገባ የጸጥታ ተቋም በፋኖ መካከል ጥልን አይዘራም ብለን አናምንም። ውጭ ያለው ማህበረሰብ ጦርነቱ ያበቃ ይመስለዋል። ጦርነቱ ገና አሁን ነው የተጀመረው። የአማራ ጦርነት ገና አሁን ነው የተጀመረው። በሰሜን ያለው አካል እያለ ያለው አለ። አሁን በቅርብ ገብተን ነበር፣ የቆረጣ ውጊያ ገብተን 16 ሰው ይዘን ወጥተናል። አማራ ሰላም ሳይሆን ሰላም ሆኗን ፋኖ ይነሳ የሚለው አካል ሌላው ተረኛው ዱላ ሊያሳርፍብን የሚፈልገው ሌላው ተረኛው አካል ነው። በአብዛኛው ጊዜ ነገ ቢነሱስ ብሎ የሚሰጋው አካል ነው። ይሄ አካል ደግሞ እስከ ደማችን ጠብታ ድረስ የራያ መሬትና ወልቃይት እስካልተመለሰች ድረስ ኢትዮጵያ እንደ ሶሪያ ትፈርሳለች እንጂ ሰላም አይመጣም። ኢትዮጵያ ሰላም የምትሆነው የራያ ማንነት የወልቃይት ማንነት ይሄ በድሩዬ ህገ መንግስት የጸደቀው ህገ መንግስት እስካልተቀደደ ድረስ የአዲስ አበባ ጉዳይ እልባት እስካላገኘ ድረስ ሰላም አንሆንም አንተኛ። ስለዚህ ይሄ ፋኖ አቋም ነው፣ የአማራ ህዝብ አቋም ነው። ይሄ ተለጣፊውን አደርባዩን ካድሬ እርሳው። የአማራ ህዝብ የራያ ጉዳይ ያይኑ ብሌን ነች፣ ወልቃይት ያይኑ ብሌን ነች። እንደው ከነዚህ ውስጥ እንደው ከምንጨቃጨቅ ችግር ውስጥ ከምንገባ እንደው ሰላምን ለማምጣት ሲባል እነዚህን አካባቢዎች አስረክበን ለምን ሰላም አናገኝም የሚል ውስጥ ለውስጥ የሚሰራ ነገርም አለ፣ እየሰማንም ነው። እውነት ይሄን የአማራ ህዝብ የሚቀበለው ይመስላል? ትግሬ ማንነት የተነካ ብሎ ነው የመጣው። ሌላውም አካል ተረኛውም ቢሆን የአማራ ማንነት መቀማት ነው የመጣው። የአንድ ማህበረሰብ ማንነቱን ከቀማው ማህበረሰብነቱ ይፈርሳል። አማራን ወደ ማይኖሪቲ ማውረድ የሚደረገው ትግል ለፖለቲከኞቹ ሊያገለግላቸው ይችላል። አንዱ ስልጣን ላይ ተነስተው ሊወድቁ ይችላሉ። ለአማራ ህዝብ ግን ህልውናው ኢትዮጵያ ሰላም እንድትሆን የራያና የወልቃይት ጉዳይ ካልተመለሰ ኢትዮጵያ እንደ ሶሪያ ሆና ትፈርስ። በአማራ ውስጥ ያሉ ኦሮሞዎች ክብራቸው ተጠብቆ ልዩ ዞን ተብለው የራሳቸው አስተዳዳሪ ተሾመው እየኖሩ ነው። በአማራ ውስጥ የሚኖሩ አገዎች እንደዚሁ፣ በአማራ ውስጥ የሚኖሩ ትግሬዎች እንደዚሁ፣ በአማራ የሚኖር አፋር አለ። ብርጎራ ድረስ እኮ የአማራ ግዛት ነው፣ አርጎባም ሳይቀር። እነዚህ ህዝቦች ተከብረው ይኖራሉ። አንድ አማራ ግን በኦሮሚያ ውስጥ ቀና ብሎ አይሄድም። መንግስት ነኝ ካለ የአንድ አማራን ህልውና ኦሮሚያ ውስጥ ማስከበር ያቅተዋል? መንግስት ነው ይሄ፣ መንግስት አስተሳሰብ ነው፣ የመንግስት አሰራር ነው። የአማራ ግዛቱ የት ነው ብለን በታሪክ እንዳንነጋገር በአዴን የሚባለው ሰንካላ ድርጅት በህወሓት የተቀጠቀጠው ያሽከሮች ስብስብ አማራነትን ጨፍልቆ አመጣብን። የአማራ ሀገሩ የት ነው? የኦሮሚያ ሀገሩ እኮ ነገሌ ቦረና ነው። በታሪክ እንነጋገር ካለ ከነገሌ ቦረና ውጭ በሞጋሳ ስርዓት ሁሉንም ኦሮሞ የማረግ ባህል ስላለው ሄደ እንጂ የት ነው ሀገሩ? እና መለስ ዜናዊ ለክቶ በሰጠን ሀገር እንኖራለን? አንኖርም። በዓለም ላይ የማይድኑ ሁለት በሽታዎች አሉ። የበታችነት ስሜትና ረሃብተኛነት መንፈስ ናቸው። ረሃብተኛ መንፈስ ያው በ27 ዓመት ውስጥ ያየነው የትግራይ ህዝብ ስኳሩንም፣ በርበሬውንም፣ መኪናውንም፣ አልጋውንም ሁሉንም ሲጭኑት ኖሩ፣ ግን አልበሉትም። አሁንም ሚኒሊክ ከ120 ዓመት በፊት ሰድቦኛል የሚል የጅል ፖለቲካ አለ። ይሄን የሚያራምደው አካል አሁንም አማራ ላይ ነው ቀልቷል። ስለዚህ ኢትዮጵያ እንደ ኢትዮጵያ እንድትቀጥል መከባበር አለበት። የአማራ ህልውና መከበር አለበት። የራያ ህልውና መከበር አለበት። የራያ ማንነት የወልቃይት ማንነት ካልተጠበቀ ኢትዮጵያ ሰላም ትሆናለች ብሎ እንዳያስብ ሰው ሞኞች ናቸው። አንድ ሰው ልሙት ብሎ ከወሰነ የሚያግደው የለም። ይሄን ህዝብ ታሪክ ለመቀማት የሚደረገው ሩጫ ዋጋ ያስከፍላቸዋል። ዛሬ ከህወሓት ካልተማሩ ሌሎቹ ነገ ከዚህ የከፋ ነገር ይገጥማቸዋል። እንዲጠነቀቁ አሳስባለሁ። አሁን የው እነዚህ ወንድሞች ያቸው እስልምና እምነት ተከታይ ናቸው። ስንሞት አብረን ነው የሞት ነው። አንድ ጉድጓድ ነው የገባ ነው። እኛን ለመለየት እንደማይቻል ሁሉ ኢትዮጵያን መበተን እንደማይቻል ተረኞቹ ይረዳቸው ደስ ይለኛል። ሰው እንዲሆኑ ይሄ ህዝብ ሰብእናው የሞላ ስልጣኑ የማይከሰስ ሰብእናው የማይወቀስ ህዝብ ነው። ትልቅ ህዝብ ነው። ይሄን ትልቅ ህዝብ ልናከብረው ይገባል። ፍላጎቱ ልንጠይቀው ይገባል። እነዚህ ጀግኖች ያቸው በረሃ ነው የኖሩት። ድንጋይ ተንተርሰው ሳር ላይ ነው ተኝተው የኖሩት። ወደ ትግራይ መሬት አልገቡም። መሬታችንን መንግስት መከላከያውን ያውጣ ከፈለገ በ3 በ4 ቀን ውስጥ ነፃ እናወጣለን። እንተዋወቃለን እኛና እነሱ። ስለዚህ ከሴራው ፖለቲካ ወጥቶ መንገዳችንን ይልቀቅ፣ እንገባለን። ከኛ ወንድማችን ወኔው ቢኖረው ምን ቢለው ማላ ጀግና አንድ ልጅ ተሰውቶብናል። ከነሱ ከ100 በላይ ቁጥር የለውም የና ላይ ይባላል። የቆሰለውን የሞተውን ከናዛዣቸው ጭምር አሸማቀን አንቀጥቅጠን ሰባብረን እስከ ዘመሮን ድረስ አሩን ያበላነው የኛ ፋኖ ሸዋፋኑ። እኛችንም በአንድም በሌላ መልኩ ያወቅነው ሀቅ የኦሮሚያ ክልል ሞቷል። እንዴት እንቀበረው የሚል ነው። ይሄን ክልል የሞተን ክልል ስንቀብረው ኢትዮጵያን ይዞ እንዳይሞት ኢትዮጵያን ይዞ እንዳይቀበር እንዴት አድርገን እንውጣ የሚል ነው ትልቁ ጥያቄያችን። ወያኔው አይደለም አሜሪካ ችግራችን አብይ ነው።
የግብጽ ትልቁ ኤጀንት ማን ነው በኢትዮጵያ ውስጥ በአሁን ሰዓት ብትለኝ የኦሮሚያ ክልልና ፕሬዚደንት ሽመልስ ናቸው። ወራሪን ከውስጥ ሆኖ እያገዘ ያለ ሙሉ ክልል አለ። ባንዳ ክልል ሰርተናል። ኦሮሚያን ማፍረስ ግዴታ ነው። እንደኔ ማታ 2 ሰዓት ዜና ላይ ክልሉ ፈርሶ ቢሰሙ ትንሽ መልስ ደስ ይለኛል። እኔ አሁን ትኩረት የሰውም ትኩረት እንዲሆን የምፈልገው አሜሪካ ምን እያደረገች ነው፣ ወያኔ ምን እያደረገ አይደለም። እሱ በማንኛውም መንገድ አብይን መጠየቅ ያስፈልጋል። ምን እየሰራህ ነው? ኦሮሚያ ውስጥ የሚኖሩ ኦሮሞዎችም ሆኑ ማንም ፈለገም አልፈለገም ይዳዝማተር እሱ አይደለም ጥያቄ። ያለውን ህገ መንግስት ተጠቅሞ ክልሎቹን ወይንም ዞኖቹን ወደ ክልልነት በመቀየር መሸንሸን። ለማንኛውም ግን ኦሮሚያ አሁን ባለበት ሁኔታ መቀጠል የለበትም። ቱሪናፋ በመንፋት አብይንም ያክለው የለም። ቱሪናፋ አይደለም የምንፈልገው። ምክንያቱም ብላንክ ቼክ አይደለም የተሰጠው። ይመስለው ከሆነ ተሳስቷል። አሁን ፍራቻችን ግብጽ አይደለም፣ ፍራቻችን ሱዳን አይደለም። ለነ ሱዳንም ትልቁ ጦር መሳሪያ ለግብጽም ትልቁ ጦር መሳሪያቸው የግብጽ ትልቁ ኤጀንት ማን ነው በኢትዮጵያ ውስጥ በአሁን ሰዓት ብትለኝ የኦሮሚያ ክልልና ፕሬዚደንት ሽመልስ ናቸው። ወራሪን ከውስጥ ሆኖ እያገዘ ያለ ሙሉ ክልል አለ። አጫሉን በመግደል ጀዋርን በማሰር ነበቀለን በማሰር የኦሮሞ የፖለቲካ መሪዎችን በሙሉ በማሰር የኦሮሞን ህዝብ አንገት ለማስደፋት ብለው በአደባባይ በኦሮሞ ህዝብ ላይ ያውን በራሱ ከተማ በፊንፊኔ ላይ ለጨፈሩበት ሰዎች ሬዚሊየንስ ነው አለን። አልሞትንም ዱግመቲ አመጅራ ማለት እንችላለን አለን። በትክክል የአብይን የዘራፊ ቡድን የምናመሰግንበት ምንም ምክንያት የለም። በታሪኳ ታይቶ የማይታወቅ የዘር ማጥፋት ወንጀሎችን የጭካኔ ተግባራትን ያስፈጸመ በክህደት የውጭ ኃይሎችን ጠርቶ በአገሩ ህዝብ ላይ ያዘመተ ምንም ከፖለቲካ ጋር ግንኙነት የሌላቸው ንጹህ ዜጎች በግፍ ተገድለዋል፣ በጅምላ ተፈጅተዋል፣ ቤት ተቃጥሎባቸዋል፣ ብዙ ነገር ሆነዋል። በማንኛውም መስፈርት ግን አብይ አህመድ ወንጀለኛ ነው። ኦህዴድ ሙሉ በሙሉ የአብይ እርካብ አይደለችም። አብይ ኦህዴድን የያዘው በማስፈራራትና በመግዛት ብቻ እንጂ አንድም ቀን ኦህዴድ ደግፈው አታውቅም። ለማ ከወጣ ቀን ጀምሮ ለጀዋር ይቀርባል አብዛኛው ኦህዴድ። በነፍጠኛና በወያኔ እጅ ከምንጠፋ በጀዋር እጅ ብንሞት ይሻለናል። ለዛ ነው ለረጅም ጊዜ የኦህዴድ ሰዎች ጀዋር ይፈልታል፣ ጀዋር ይለቀቃል ምናምን የሚል ፕሮፓጋንዳ ሲረጩ የነበረው ማለት ነው። መደመር አናሊቲካሊ ምንድነው ማንም ሰው ሊነግረን አይችልም። እራሳቸው የብልጽግና ሰው አንድ ወጥቶ የሚከራከር ካለ ለመከራከር ዝግጁ ነኝ የለም። ለዛ ነው አብይ ሲመጣ አህዳዊነት የመጣው። ለራሳቸው ክልልም አልበጁም። ያው ቅማንት፣ አገው፣ ወሎ ሲጨፈጭፉ ነው የሚውሉት። የእብደት ሀገር ነው፣ የእልቂት ሀገር ነው። ሰላማዊ ሰው በየመንገዱ በየጎዳናው ነው ሲገሉ የሚውሉት። የከሸፉ የሞቱ ነገስታትን ሪሃቢሊቴት ሲያደርጉ የከረፋ የግፍ ክምር ያደራጁ ነገስታትን ውብ አድርገው ሲስሏቸው በአርት በኩል ማለት ነው። ኤስቴቲሳይዜሽን ኦፍ ፖለቲክስ ሲጀምሩ የነበረው ነገር የታሪክ ጦርነት ነበር። it was a history war። ይሄ ነው በሲዳማ ህዝብ ላይ በኢሳት ምናምን የሚዘመተው ዘመቻ። ሲዳማ ህዝብ ላይ እንደ ህዝብ በተለያዩ የደቡብ ክልል ህዝቦች ላይ እስከዛሬ ድረስ ጉራ ፍርዳ ምናምን ቤኒሻንጉል ጉሙዝ መተከል ምናምን እያሉ ጨፍጭፈው ጨፍጫፊው ተፈናቀልኩ ብሎ የሚጮህበት አካባቢ ማለት ነው። የዓለም የምሁራን ማህበር ተሰብስቦ የአብይ አህመድ መንግስት የመጥፎው የመጨረሻ ክፉ የሆነ የአገረ መንግስት መራሄ መንግስት ነው የሚለው ዘገያችሁ ነው የምንላቸው። እንደሚታወቀው ጀዋር እንዲታሰር እንዲገደል ሲጠይቁ የነበሩ የዘመናዊ ነፍጠኛ ኃይሎች ለረጅም ጊዜ ሲንቀሳቀሱ እንደነበር ይታወቃል። አብይ ሁሌም እንደሚያደርገው እነሱን ለማስደሰት ከሚወስዳቸው እርምጃዎች አንዱ የኦሮሞ ህዝብ ዋና የሚባሉ ሴቶችን የሚጣረስ ነገር ማድረግ፣ ንግግር ማድረግ፣ የኦሮሞ ህዝብ ታጋይ የሚባሉ ሰዎችን መግደል ወይም ማሰር ወይም ማሳደድ እነሱን ለማስደሰት የሚጠቀመው ስትራቴጂ ነው። ስለዚህ እነ ጀዋር በዚህ መንገድ መለቃቸው ዘገየ የሚያስብል ነው እንጂ የሚያስገርም ነገር አይደለም። እነ ጀዋር ከመለቃቀቸው ጋር ተያይዞ በጣም ብዙ ሰው መደሰቱ ደግሞ እንደምታውቂው ኤኒ ታይም ለግድያ ጥቃት የተጋለጡ ናቸው ተብሎ ስለሚፈራ ብዙ ፎይታ ነው ለብዙ ሰው። ምክንያቱም እንደምታውቂው የግድያ ሙከራ ተሞክሮበታል ከዚህ በፊት። ኢቭን አሁን የትግራይ መከላከያ ኃይልና የኦሮሞ ነጻነት ጦር ባደረገው የተቃውሞ የመከላከል እርምጃ አዲስ አበባ ሊገቡ ይችላሉ ተብሎ በተገመተበት ደብረ ብርሃን አካባቢ ደርሰው በነበረ ጊዜ የኤርትራ የደህንነት ኃይሎች እነዚህን ሰዎች በሙሉ የፖለቲካ እስረኞች እነ ጀዋርን ብቻ ሳይሆን ሌሎችን ለማስወገድ በሙሉ ለመግደል ማለት ነው ለመረሸን እንቅስቃሴ ይጀምራሉ። ይሄንንም በማድረግ ወያኔ ነው የገደላቸው ለማለት ዝግጅት ነበረ።
ሁሉ ቀን በጭንቀት ነበር የኦሮሞ ህዝብ የሚባንነው የሚነቃው። ስለዚህ እነ ጀዋር መፈታታቸው አይ ቲንክ ለብዙ ሰው እፎይታን ይሰጣል። ናው እነ ጀዋር መፈታታቸው ለኦሮሞ ህዝብ የትግል ግብ ደርሷል ማለት ነው ወይ? እሱ ሌላ ደረጃ ጥያቄ ነው። የተባለው የእነ ጀዋር መፈታት እኔ እንዳልኩሽ ግሩም ነገር ነው፣ መደረግ ያለበት ነገር ነው። መከሰስ ያልነበረባቸው ሰዎች ናቸው። የፖለቲካ ጨዋታ እዛ ውስጥ የከተታቸው ትራፕ ያደረጋቸው ሰዎች ናቸው። አሁን መለቀቃቸው አግባብነት ያለው ትክክለኛ እርምጃ ነው። ስለተለቀቁ አብይን እናመሰግንበት ምክንያት የለም። ምክንያቱም መጀመሪያውኑ መያዝ የለባቸው፣ መጀመሪያውኑ መያዝ አልነበረባቸው። የአብይን የዘራፊ ቡድን የምናመሰግንበት ምንም ምክንያት የለም። ካለም ምን ከሰው ብዙ ነገር አለ። 1 አመት ከ7 ወር እነዚህ ሰዎች ለምንድን ነው ያሰረው? እነዚህ ሰዎች የፖለቲካ ስልጣን መያዝ የሚችሉ ሰዎች ናቸው። ምርጫ ቢኖር ኖሮ ሀገርን ከጦርነት መከላከል የሚችሉ ሰዎች ናቸው። በግላቸው የደረሰባቸው ብዙ ኪሳራ አለ። መክሰስና ተጠያቂ ማድረግ ይችላሉ በብዙ ደረጃ። ስለዚህ ልናመሰግነው አይደለም። ነገር ግን እፎይታ አለ። በጣም ብዙ ሰው ሊገድላቸው ይችላል የሚል ፍርሃት ስላለው አሁንም ከዛ የግድያ ጥቃት ጥላ ያመለጡ ስላይደለ በጣም ብዙ ሰው ተፈተዋል ሲባል ሪሊፍ እፎይታ ተሰምቶታል። ሁለተኛ የኦሮሞ ህዝብ ጠላቶች ደግሞ በየቀኑ እነ ጀዋር ቆመው በመሄዳቸው በህይወት በመኖራቸው ጥርሳቸውን የሚነክሱ ብዙ ሰዎች ነበሩ እና እነሱንም ይሄው ተፈቱ። ምን ታመጡ እንግዲህ ይሞታል። ብዙ ትንቢት ተነግሯል እኮ ጀዋር እንዲህ ይሆናል፣ እንደዛ ይደረጋሉ፣ እነዚህ ለነዛ ሁሉ ምላሽም ስለሆነ በኦሮሞ ህዝብ ዘንድ እነሱን አስረው አጫሉ ሞቷል ጀዋር ይቀራል ብለው የጨፈሩ ሰዎች፣ በአደባባይ የደነሱ ሰዎች አሉ። ውስኪ የተራጩ ኦፒዲዎች አሉ። እነ ጀዋር ታሰሩ ለታ አይነከ የመሰሉንን አስገባናቸው ተብሎ ጭፈራ ተደርጓል። በኦፒዲዮ ሙሉ የመንግስት ባለስልጣን ውስኪ ተራጭተዋል። ለነሱ ዛሬ ያ ድርጊት ምንድነው ከተባለ ለኦሮሞ ህዝብ ናሽናል ሂዩሚሊዬሽን፣ የኦሮሞን ህዝብ አንገት ለማስደፋት ለማሸማቀቅ ተብሎ የተወሰደ እርምጃ ነበር። ለዛ ሁሉ ምላሽ ነው አሁን የጀዋር በህይወት መውጣት፣ የነበቀለ በህይወት መውጣት። ኦፍ ኮርስ አብዛኛው የኦሮሞ የፖለቲካ አመራር አሁንም በእስር ነው ያለው። ሁሉም ቢወጡ ኖሮ ደስታችን ሙሉ ይሆናል። ሁሉም አልወጡም። በ50,000 ድረስ የሚደርሱ እስረኞች አሉ። እነዚህ በጣም የሚታወቁ የፖለቲካ ተሳታፊዎች ናቸው። ምንም ፖለቲካ ውስጥ የሌሉ ምስኪን ግለሰቦችና ዜጎች በየእስር ቤቱ በየአፈና ጣቢያው ይማቅቃሉ። ምንም ከፖለቲካ ጋር ግንኙነት የሌላቸው ንጹህ ዜጎች በግፍ ተገድለዋል፣ በጅምላ ተፈጅተዋል፣ ቤት ተቃጥሎባቸዋል፣ ብዙ ነገር ሆነዋል። ያ ሁሉ ስላለ ደስታችን ሙሉ አይደለም። ነገር ግን አጫሉን በመግደል ጀዋርን በማሰር ነበቀለን በማሰር የኦሮሞ የፖለቲካ መሪዎችን በሙሉ በማሰር የኦሮሞን ህዝብ አንገት ለማስደፋት ብለው በአደባባይ በኦሮሞ ህዝብ ላይ ያውን በራሱ ከተማ በፊንፊኔ ላይ ለጨፈሩበት ሰዎች ሬዚሊየንስ ነው አለን። አልሞትንም ዱግመቲ አመጅራ ማለት እንችላለን አለን በትክክል። ከዛ አንፃር የህዝቡ ደስታ I will completely understand እፎይታን ይገልጻል። አንደኛ ግማሽ ደስታን ይገልጻል። ግን ግማሽ ደስታው ምንድነው? ልትሰብሩን፣ ልታጠፉን፣ የኦሮሞን ህዝብ አይን ልታጠፉ፣ መሪዎቹን ልትሰውሩ የሞከራችሁት ሰዎች አልተሳካላችሁ ለማለትና ለዛ ምላሽ ስለሚሰጥ ነው። አንዳንድ ሰዎች እንደውም ሴሌብሬት እናድርግ ሲሉ ነበር። ምን ነው ሴሌብሬት የምናደርገው በእግዚአብሔር ተብሎ መለስ ሲሉ ነው እንጂ የተውት ሲሉ ነበር። እኔ እሱንም ቢያደርጉ ይገባኛል። እነሱን አስረው ሴሌብሬት ያደረጉ ጠላቶች ስላሉ፣ እነሱን አስረው በአደባባይ በኦሮሚያ ላይ የጨፈሩ ዜጎች ስላሉ ለነሱ ምላሽ ለመስጠት እንደዚህ ቢባል ይገባኛል፣ እረዳለሁ ለማለት ነው። ይሄ የህዝቡ ውስጥ ያለውን የስነ ልቡና መጎዳትን በሚመለከት የምንናገረው ነው ማለት ነው። እስካሁን ድረስ የተፈቱት የኦሮሞ ፌደራሊስት ኮንግረስ አባላት ብቻ ናቸው ማለት መሪዎች ናቸው። ሙሉ በሙሉ በሚባል ደረጃ የኦሮሞ ነጻነት ግንባር መሪዎች አሁንም እስር ቤት ናቸው። ይሄ ምን ማለት ነው? የተወሰነውን ኦሮሞ በቃ አሁን ከእፎይታው ጋር ተያይዞ ወደ ቤቱ እንዲገባ
ብሶቱን እንዲረሳ እና ኮኦፕት ለማድረግ ይጠቀምበታል። ሌሎቹን ጽንፈኛ ናቸው ብሎ ነጥሎ እንዲመታ ያደርጋል። ስለዚህ ኦሮሞን የመከፋፈልና በዚሁ አግባብ ነጥሎ የመምታት ስራ ነው እየተሰራ ያለው። ስለዚህ በዋናነት የሚነሳው ጥያቄ ግን አሁንም ግልጽ ያልሆነው ነገር የተፈቱ ለመፈታት በነበረው ዋዜማ ውይይት ምክክር ነበር ወይ? ውይይትና ምክክር ከነበረ ለመፈታቱ ክሱን ለማቋረጥ ምክንያት የሆነበት ሌላ ውይይትና ምክክር ከነበረ የነዛ ውይይትና ምክክሮች ውጤት በተጨባጭ ምንድናቸው? በምን ላይ ነው የተስማሙት? ለምንስ ነው ሲወጡ እነ ጀዋር ያልተደሰቱት? አሁን እንደምሰማው እነ ጀዋር በቅርቡ ይፈታሉ የሚል ዋስትና ቃል ሰጥቷቸዋል። የኦሮሞ ነጻነት አባላት የኦሮሞ ነጻነት ድርጅት አባላት የታሰሩት መሪዎች በሙሉ ይፈታሉ፣ በቅርብ ይፈታሉ የሚል ቃል ተሰጥቷቸዋል ይባላል። አይ ቲንክ ያን ቃል እስኪፈጸም ድረስ ይመስለኛል ላለመናገር ዝም ያሉት ብዙ አሁንም የሚከራከሩት ከዛ ጋር በተያያዘ ነው ብዬ አምናለሁ። እና እነሱ ያሉት ለሀገራዊ መግባባት ውይይት እንዲበጅ አካታች እንዲሆን ምናምን ነው። ያ እንኳን የውሸት ወሬ ስለሆነ አሁን የሀገራዊ ውይይት ቢጀመርም እነ ጀዋር የዛ አካል እንደማይሆኑ ግልጽ ነው። አንደኛ እነሱ የሚመጥንም አይደለም። ሁለተኛ እና አብይም አይፈልጉም እንደዛ አይነት ውይይት ውስጥ እንዲገቡ። ምክንያቱም እዛ ውስጥ ከገቡ እና አብይ የሚመካከሩት ምንድነው ከተባለ ህገ መንግስቱን ስለማሻሻል፣ ፌደራል ስርዓቱን ስለመቀየር፣ ኦሮሚያን ወደ 5 ክልል ስለመቀየር፣ ፌደራል ክልሎችን ከ10 ወደ 20 ማሳደግ፣ የብሔራዊ ቋንቋ፣ ብሔራዊ መዝሙር፣ ብሔራዊ አርማ ምናምን ጉዳይ ላይ ስለመመካከር፣ አንቀጽ 39ን ስለመሰረዝ። ስለዚህ ነው ምክክሩ። ቀደም ሲል ያወጡት ፕሮግራም ነው በነገራችን ላይ እኔ አይደለም የምለው የራሳቸው ሰነድ ነው የሚለው። ይሄን ለማወቅ ከፈለገሽ ደግሞ ማየት ትችያለሽ። ለራሳቸው በእነሱ በውህዴድ በብልጽግና በአጠቃላይ የወጣ ልክ ምርጫውን አሸንፈው መንግስት ባቋቋሙ ማግስት የተናገሩትና የተጻፈ ሰነድ አለ። ብሔራዊ መግባባትን ብሔራዊ መግባባት ነው የሚሉት እነሱ። ኢትዮጵያ ብሔራዊ መግባባት ሊኖራት አይችልም። ሀገራዊ መግባባት የሚባል ነገር ሊኖር ይችላል ይሆናል በወግ ከተሰራ። ብሔራዊ መግባባት ሊኖር እንዲችል እነዚህ ጉዳዮች ላይ መወያየት አለብን። ከነማን ጋር ነው የሚወያዩት? እዛው ፓርላማ ካሉትና በተውሶ ህዝብን በመናቅ ስልጣን ነው የተሰጣቸው እና ኢዜማ ምናምን ማለት ነው። ህዝብ በራሳቸው በውሸቱ ምርጫ ተሸንፈዋል ተብለው የተጣሉ ፓርቲዎችን መልሰው ስልጣን ሰጥተዋቸዋል። አብንንም ኢዜማን ሶ ከኢዜማ አብን እና እናት ፓርቲ ምናምን የሚባሉ አንዳንድ ሸቀጣሸቀጥ ፓርቲዎች አሉ። ከነሱ ጋር ቁጭ ብዬ እነጋገራለሁ ነው የሚለው። ኢቭን በተለምዶ የአንድነት ኃይል ምናምን ከሚባሉት የኢትዮጵያ ምንድነው ህብረ ብሔራዊ ፓርቲዎች ወይም ብሔር ተኮር ያልሆኑ ፓርቲዎችን እንኳን የሚጨምር አይደለም። ስለዚህ እነ ጀዋር እዛ ውስጥ ቢገቡ ደግሞ አሁን ያሉት አጀንዳዎች እነዚህ ከሆኑ ምን ሊሆን እንደሚችል መገመት ይቻላል። ስለዚህ አንደኛ እና አብይ እዛ ውስጥ እንዲሳተፉም አይፈልግም። ሁለተኛ ተሳተፉ ቢባሉም እነ ጀዋር አይገቡበትም። እሱ ራሱን እንደ ንጉስ ስለሚያይ ብዙ ነገር ኢትዮጵያ ውስጥ የሚሆነውን ነገር እንደ ስራ አስፈጻሚ አይደለም ራሱን የሚያየው። የሆኑ ሌሎች ተላላፊዎች ያሉት ነው ይመስለው። አገሩ ፓርላሜንታዊ ስርዓት እንደመሆኑ የአገሩ ርዕሰ ብሔር ፕሬዚደንቱ ነው የሚሆነው። ፕሬዚደንቱ አሁን ማለት ነው። እነሱ እንደዛ መንግስት ያደረገው ነው እኛ ገርሞናል ምናምን ቢሉ ትንሽ ሪሙቭድ ስለሆኑ ሴሬሞኒያል መሪዎች ስለሆኑ በእግሩ ይገባኛል። ግን አብይ ሁሉ ጊዜ ራሱን እንደ ንጉስ ስለሚያይ ቆሻሻ ነገር ወይም ደግሞ እሱ ከራሱ ጋር ሊያጠጋጋው የማይፈልገው ነገር ሲኖር እውነት አላውቅም እኔ ራሴ ገርሞኛል ምናምን የሚለው ነገር አለ። እሱ እነዛ ያደርጋሉ። አሁን ለምንድን ነው ይሄን አይነት ንግግር መናገር ያስፈልገው? ፈተናል ምናምን ብሎ ሊመጻደቅ ይችል ነበር። ደሞም ተመጻድቋል። ከዚህ በፊት ለምፈታ ነው ሊፈቱ አንድ ቀን ሲቀራቸው የተናገረው ነገር በቃ ይሄ ሙስና የፍትህ ስርዓት የሚባል ነገር ምናምን ብሎ ሲጮህ ነበር። አሁን ለምንድን ነው እውነት እኔም ገርሞኛል አሁንም ከፈለግን ልናስራቸው እንችላለን የሚል ንግግር የሚናገረው? የአማራ ኮንስቲቲዩንሲው የሱ ደጋፊዎች፣ ጽንፈኛ የአማራ ኃይሎች፣ የአማራ ክልል ባለስልጣናት፣ የአማራ ቲፎዞዎች በየዓለም ዙሪያ ገንዘብ ሲያሰባስቡ ከመከላከያ ጋር እንቆማለን ሲሉ ግፋ ብለው ሲሉ ሲያዋጉ የነበሩ ሰዎች ስለተቀየሙት እንዴት ይፈታሉ ብለው ስላሉ እኔም ገርሞኛል። እኔ አላውቅም ነበር እኮ
ለማለት ከራሱ ጉዳዩን ለማራቅ ሰልፍ ዲስታንሲዬሽን ለማድረግ ብቻ ብሎ ነው። ግን የአብይን ንግግር ማን ከምን ይጽፋል? ምን ቁም ነገር ምኑ ይታመናልና ነው የምናዳምጠው? እሱን ለመተንተንስ ምን ደክመው? እኔ ስራዬ ብዬ አብይን አልሰማምም። ከሰማውም ቅዠት እንደመስማት ማለት ነው። የእብድ ንግግር ማለት ነው። የእብድ ንግግር የመጀመሪያውና ሁለተኛው አረፍተ ነገር ምንም አይገናኝ። አንድ ሰው እብድ ነው የሚባለው መጀመሪያ የተናገረውና ቀጥሎ የሚናገረው በአረፍተ ነገሮቹ መካከል ምንም ግንኙነት የለም። ስትሪም ኦፍ ኮንሽስነስ እንዳመጣለት ይናገራል ነው። አብይ ማለት እንደሱ ነው። በየቀኑ የሚናገረውን ነገር እኔ የሚቸግረኝ እንደራደር ቢባል አሁን ከአብይ ጋር ሰው ምን ብሎ ነው የሚደራደረው? በየትኛው ነገር ስምህ አብይ ነው አይደለም ብትዩ የተለያየ መልስም ሊነግርሽ ይችላል። ሰው እንደሚባለውም አብዮት አብይ ይነገር ነው። የአብይ ንግግርን ከዚህ ግባ የሚባል አይደለም። የነ ዳንኤል ክብረት ቅኔ መቼም የደብተራን ንግግር እንድፈታ አይጠበቅብኝም። ስለዚህ እሱን በዛው አልፈዋለሁ። የአማራ ክልል ህዝብ ቁጣ እና የአማራ ሊቃን ቁጣ፣ የአማራ ክልል ህዝብ ሰልፍ መውጣት ምናምን ያው ይሄ የደረጀ የኢትዮጵያን ብሔር ብሔረሰቦችና ህዝቦች ሌሎቹን ህዝቦች የመጥላት እና እኛ በምንፈልገው መንገድ ማየት ማንፈልጋቸው ሰዎች መሞት አለባቸው፣ መጥፋት አለባቸው፣ መታሰር አለባቸው፣ እኛ የምንፈልጋቸው ሰዎች መንገስ አለባቸው የሚሉ ልሂቃን ያስፋፉት ፕሮፓጋንዳ ስለሆነ እነሱ የጠሩት ሰልፍ ስለሆነ ይሄ ማህበረሰባዊ ጽንፍ እየያዘ ያለ በፊት የአንዳንድ ጽንፈኛ ልሂቃን የድርጅቶች የአመራር ሰዎች ሀሳብ የነበረው ነገር በህዝብም በስፋት እየተንቀሳቀሰ መሆኑን የሚያሳይ ነው። ግን ይሄም ብዙ እዚህ ግባ የሚባል አይደለም። ጽንፈኞቹ መሸነፋቸውን ሲያውቁ ሹክክ ብለው የሚቀጥለው ባለስልጣን ስር ነገ የጀዋር መንግስት ቢሆን የጀዋር ተሰላፊ ስለሚሆኑ እነሱ ሹክክ ብለው መንግስት ሲሆኑ ኮት ቀይረው ይሄኛውም ህዝብ ወደ አእምሮ ይመለሳል። ብዙ የሚባልለት ነገር አይደለም እና ትንሽ ባለፉት 3 አመታት ይሄንን ህዝብ ጽንፈኞች ነግሰውበት አሳብደውታል። ማለት ልክ ትራምፕም ደጋፊ እንደኖረው ማለት ነው። ቤተመንግስት ሄዶ የሚወር በጉልበት በዲሞክራሲያዊ ሀገር በህግ ስርዓት በሚተዳደር ሀገር ውስጥ ቤተመንግስት ካልተመረጠ ቤተመንግስት በጉልበት እንገባለን ብለው እንደሄዱት ማለት ነው። ይሄ ነው የእብደት ፖለቲካ መጨረሻው። ቤተመንግስቱ ለራሱ አላማ የውሸት ብሶትን ይቀሰቅሳል። ለብሶቱ ስኬፕ ጎት ይፈልጋል። እነከሌ ናቸው ይበደሉ ያስብለዋል ያንን ህዝብ። ከዛ እነከሌን ሂድና ጨፍጨፍ ይለዋል። ስለዚህ ባለፉት 27 አመታት ብሶት አለ። ለብሶትህ መነሻው ህወሓትና ኦነግ ናቸው። ስለዚህ ኦሮሞንና ትግሬን ጨፍጨፍ የሚል ይሄ ነው መፍትሄው የሚል የፖለቲካ ፎርሙላ ለህዝቡ በፕሮፓጋንዳ ሲረጩ ነው ያሉት። ሳያፍሩ ነው የሚናገሩት። አሁን በየሚዲያውም ጭምር ይሄንን ደብድበናል፣ ይሄን አውድመናል። አሁን በቀደም ዕለት ጀነራሎች ሊሸልም ተሰብስበው በሚዲያው በቴሌቪዥን ማለት ነው አልሜዳን ደብድበን እንደዚህ ያወደመው አየር ኃይል ነው፣ መስፍን ኢንጂነሪንግን ደብድቦ ያወደመው አየር ኃይል ነው እያሉ ያለ ምንም መከልከል ነው ይሄንን የሚያወሩት። አይ ዶንት ቲንክ የናዚ ፓርቲ ፖለቲከኞች ፕሮፓጋንዲስቶች እንደዚህ ያለ ነገር ለህዝባቸው ላይቭ የሚያስተላልፉ አይመስለኝም። እና ይሄ እብደት ውስጥ ያለ መንግስት ነው።